በስራው ቦታው ድንገት ያገኘው ደብዳቤ ከማስገረምም አልፎ አስደንግጦታል። ኤልያስ ሙሉ ታሪኩን ከቪዲዮ ታገኙታላችሁ። አብራችሁን ቆዩ። አድራሻ አልባው ደብዳቤ። ህይወቱን የሚመራው ፖስታ ቤት ተቀጥሮ በሚያገኘው ገቢ ነው። ኤልያስ ታዲያ በዚህ ፖስታዎችን ቤት ለቤት የማድረስ ጊዜ ውስጥ ሰዎች የመጣላቸው ነገር አይተው እንደ ሕፃን ሲቦርቁ፣ ተናደው በእጃቸው የያዙትን ዕቃ ሲሰብሩ፣ ግድግዳ ሲደበድቡ፣ ብዙ አይነት ስሜቶችን ሲያስተናግዱ ለማየት ችሏል። ታዲያ አንድ ቀን እንደተለመደው በጠዋቱ የሚያደርሳቸውን ፖስታዎች በተጻፈው አድራሻ መሰረት እየሄደ ቤት ለቤት እያደረሰ እያለ አድራሻ የሌለው ደብዳቤ ያገኛል። በስራ ህይወቱ እንደዚህ አይነት ነገር ስለሚገጥመው አልደነቀውም ነበር። ደብዳቤውን ወደ መስሪያ ቤቱ መልሶ ወደ ቤት አቀናና ደክሞትም መሽቶም ስለነበር እራቱን በልቶ ቶሎ ሀገር ሰላም ብሎ ተኛ። ሰላማዊ እንቅልፍ የተኛው ግን ለተወሰኑ ሰዓታት ብቻ ነበር። ቅዠት ያናውጠው ጀመር። በተደጋጋሚ አንድ ሰው የሚመስል ነገር ለምንድን ነው መልእክቴን የማትቀበለው? ለምንድን ነው የመለስከኝ? እያለ በህልሙ አስሮ ሲገርፈው እያየ 10 ከእንቅልፍ መነሳት ሆነ። ተነስቶ አየር ወስዶ ፊቱን ታጥቦ ቢተኛም አንድ አይነት ነገር እያየ ሌሊቱን ሳይተኛ አደረ። በተደጋጋሚ ሲያየው ያደረው ነገር ሰላም እየነሳው ነግቶ አይኑ እንቅልፍ ከማጣቱ የተነሳ ቀልቶ ፊቱን ጥሎ ነበር ስራ ለመግባት የተገደደው። አብሮት የሚሰሩት ጓደኞቹ ሁሉ እንዴ ኤልያስ ዛሬ ምን ሆነህ ነው? አሞሃል እንዴ? ፊቱ እኮ ልክ አይደለም እያሉ ቢጠይቁትም አንዳቸውም ከመስማት አልፎ ምን እያሉ እንደሆነ ራሱ አላዳመጣቸውም። ዝም እንዳለ ማታ በህልሙ አስሮ ሲያሰቃየው የነበረውን ሰውዬ ነበር የሚያስበው። ዝም ብሎ ቅዠት ብቻ አልመስል ብሎታል። ቅዠት ቢሆን ሌሊቱን ሙሉ ይደጋገምብኝ ነበር፣ ያው ምንም ልዩነት ሳይኖረው ብሎ አሰበ። ቢደክመውም እንቅልፍ ቢያምረውም ግን የዕለት ስራውን መስራት ነበረበትና የሚያደርሳቸውን ፖስታዎችና ደብዳቤዎች ይዞ በሞተሩ በአድራሻዎቻቸው መሰረት ማድረሻውን ጀመረ። በዚህ መሃል ታዲያ አይኑ አንድን ነገር ስላየ ሞተሩ ሲጢጥ አድርጎ ለማቆም ተገደደ። የትላንቱ ደብዳቤ፣ አዎ ራሱ ደብዳቤው። መልሼው አልነበር እንዴ? እንዴት ሊሆን ይችላል? ይበልጡን ግራ ተጋባ። ፍርሃት ሲወረው ተሰማው። ወዲያውኑ ስልኩን አንስቶ ለጓደኛው ደወለ። አሞኛል፣ ሁሉንም ፖስታዎች ማድረስ አልቻልኩም፣ እባክህ ፈጥነህ ድረስልኝ አለው። ደብዳቤውን ነጥሎ ኪሱ ውስጥ እየከተተው። ጓደኛውም ብዙ ሳያስጠብቀው ደረሰ። አንተ ሰውዬ ልክም አይደለህም፣ ምንድነው እንደዚህ በአንዴ አመድህ ቡን ያደረገው? ቆይ ምንህን ነው ያመመህ? ጓደኛው ነበር የጠየቀው። ምንም ትንሽ ራሴን አሞኝ ነው፣ በቃ አንተ ይህንን ጨርስልኝ እደውላለሁ ብሎት ሞተሩን በፍጥነት አስነስቶ ወደ ቤት መክነፍ ጀመረ። አእምሮ በመዓት ጥያቄዎችና ሀሳቦች ተወጥሮ ሊፈነዳ ተቃርቧል። ምንድን ነው እየሆነ ያለው? ለምንድን ነው ድጋሚ ደብዳቤውን ያገኘሁት? የማታው ሰውዬ ምን እያለኝ ነበር? በምን ፍጥነት ቤቱ እንደደረሰ ሳያውቀው ቤቱ ደረሰ። ደብዳቤውን ከፍቶ ሲያነበው ከመቸኮር የተነሳ የቤቱን በር እንኳን ሳይዘጋ ነበር የተቀመጠው። ቶሎ ብሎ ከፍቶት አይኑ ከወረቀቱ ጋር ተፋጠጠ። ምንድን ነው ይሄ? እንደ መሳቅም እንደመናደድም አደረገው። ለዚህ ነበር? ቆይ ምንድን ነው ይሄ? ሕፃን ልጅ ለአባቱ መጻፍ እንደቻለ ለማሳየት ብሎ የላከው ደብዳቤ ነው እንዴ? ፍራታል ቆስመር ይደጅግ ነበር ብሎ የሚጀምረው። ወረቀቱን በንዴት ጣለው። ቤቱ ውስጥ ከአንዱ ጥግ ወደ አንዱ ጥግ ይጎራደድ ጀመር። ሁሉንም አልነበረም ጽሑፉን ያነበበው እና ለምን አልጨረሰውም ብሎ ማንበቡን እንደገና ጀመረው። ፍራታል ቆስመር ይደጅግ ማንበቡን ተያያዘው። ግን መሀል አካባቢ ሲደርስ ውስጡ ምን እንደሆነ ሳይገባው እየተረበሸ መጣ። ከየት መጣ ሳይባል ላብሰውነት ውስጥ መንሸራሸር ጀመረ። ሁኔታው ግራ ቢያጋባውም የግድ ጨርሰዋለሁ የሚል እልህ ስለያዘው ማንበቡን አላቋረጥም ነበር። ሰብላ ውታግጅ አሜን አንብቦ ጨረሰው። በዚህ ወረቀት ሙሉ ጽሑፍ ታዲያ አንድ የሚያውቃት ቃል ነበረች፣ አሜን። ቆይ ምን ይሆን ያነበብኩት? አሜን ማለት ይሁን ይደረግልኝ ማለት አይደል? ታዲያ ሁሉ ያነበብኩት ስሜት የማይሰጡ ቃላቶች
ምን ትርጉም ኖሯቸው ይሆን አሚን ያልኩት? ሌላ ሀሳብ ውስጥ ገባ። ግን ሀሳብ ውስጥ ብዙም ሊቆይ አልቻለም ነበር። ድንገት ቤቱ ኃይለኛ ነፋስ ገባበትና የቤቱን ዕቃዎች እንዳለ ይሰባብር ጀመር። ኤልያስ የሚገባበት ጠፋው። ቅድም ጀማምሮት የነበረው ላብ በአሁኑ በኃይለኛው ሰውነቱን ያጠምቀው። ልብ ምቱ ኖርማል ከሚባለው አልፎ እንደ ከበሮ መደለቅ ጀመረ። ምንድን ነው እየተፈጠረ ያለው? አይኖቹን ጨፍኖ ጭንቅላቱም እግሮቹ መሃል ያስደግፎ በልቡ አምላኩን መጠራት ጀመረ። ድንገት ግን የነፋሱ ድምፅ ጠፋ። በነፋሱ ምክንያት እየወደቁና እየተሰባበሩ የነበሩ ዕቃዎችም ጸጥ አሉ። ኤልያስ አይኑን ከፍቶ ጭንቅላቱን አንስቶ ቤቱን ለማየት ሲሞክር ግን አይኑ ከሆነ ነገር ተጋጨ። እርግጥም የፈራው ነገር ነበር። ሰው የሚመስል ግን ሰው ያልሆነ አይን አፍንጫ ቢኖረውም እግር ግን የሌለው ልትይዘው ብትፈልግም አትይዘው ረቂቅ መንፈስ። ይኸው ሁሉ ቀባጣጥሬ አሜን አልኩት ለካ ለዚህ ነበር አለ። ቀጥሎ ምን ይሆን የሚደረግብኝ እያለ እየፈራ ለደቂቃዎች ተፋጠው እንደቆዩም እንግዳው ፍጥረት ያወራ ጀመር። ልጅ ኤልያስ አትፍራ፣ እኔ በአንተ ላይ አንዳች ክፉ ነገር ማድረግ አልችልምና አንተ ባለውለታዬ ነህ። እድሜ ልኬን ያንተ ዕዳ አለብኝ። ኤልያስ ሲበልጡን ግራ ገባው። ስለምን ውለታ ነው የሚያወራው? መሞቴም መኖሬም ላይቀር ከነ ጥያቄ መሆን የለበትም ብሎ አፉ እየተቆለፈ ቢያስቸግረውም የምን ውለታ ነው? እኔ ደግሞ የት አግኝቼህ ምን አድርጌልህ ነው አለው። እንግዳ ፍጥረቱም ታሪኬ ብዙ ነውና እንዳላሰነችህ አጠር አድርጌ እነግርሃለሁ። የኔ ህልውና የጀመረው ከብዙ መቶ ዓመታቶች በፊት ነበር። እንደምታየኝ ለየት ያልኩ ፍጥረት በመሆኔ ሰዎች ሊያደርጓቸው የማይችሏቸውን ነገሮች በቀላሉ ማድረግ እችላለሁ። በዛም ሰዎች በጣም ይወዱኝ ነበር፣ እረዳቸውም ነበር። ከዕለታት በአንዱ ቀን ግን ግለሰቦች ተነስተው የግላቸው ሊያደርጉ ፈለጉ። እነሱን ብቻ እንዳግዝ፣ እነሱን ብቻ እንዳገለግል። በዚህ ምክንያት ብዙዎች እርስ በርሳቸው ስላልተስማሙ በኖርኩበት ከተማ ትልቅ ግጭት ተፈጠረ። ግጭታቸውም ከረውም እርስ በርስ እስከ መገዳደል ደረሱ። ያስተዋሉት እዛ አካባቢ የነበረው አንድ ጠቢብ ሰው ይሄ ልዩ ፍጥረት ለማንም ሳይሆን እርስ በርሳችን ከሚያፋጀን ለምን እርሱን ምንም ማድረግ እንዳይችል አናደርገውም ብለው እጅጉን የተማሩ ነበሩና አንቴን አበብከውን የሚመስል ጽሑፍ አንብበው ምንም እንዳልሰራና ማንም እንደማያየኝ አደረጉኝ፣ አሰሩኝ። ታዲያ ልፈታበት የምችልበት ጽሑፍም ጽፈው ማንም ሰው ቢያነበው ሚስጥሩን ሊያውቀው አይችልም ብለው ወደ አሰቡት ሀገር ላኩት። በዛም አመሰግናቸዋለሁ። አስረው ብቻ አልተውኝም፣ የምፈታበትን ነገር ጽፈዋልና። ታዲያ ይሄ ደብዳቤ ብዙ ሰዎች ጋር ቢደርስም አድራሻ ስለሌለው ይሁን ሌላ ማንም ደፍሮ ሊያነበው አልቻለም። በገባበት ውስጥ እየገባሁ እንዲያነቡት በህልባቸው ባስጨንቃቸውም ማንም ያስተዋለው አልነበረም። ባጭሩ ይህ ነው። ዛሬ ግን እድል ቀናኝ። የምፈታበትን ጽሑፍ አንብበህ እድሜ ልኬን ታስሬበት ከነበረው እስር ቤት ነፃ አደረግከኝ። ለዚህም ነው ውለታህ አለብኝ ያልኩህ። አሁን ምን ትፈልግ ብቻ ንገረኝ፣ በብርሃን ፍጥነት ነው ማረግልህ ብሎ አይኑን እያየ ይጠባበቀው ጀመር። ኤልያስ ይህንን ነገር ከዚህ በፊት አውቀዋለሁ እንዴ ብሎ እያሰበ ነበር። እንዴታ አላዲን ፊልም ላይ ያለው ነገር እንደዚህ አይነቱ አይደለም ወይ? ወይ ጉድ አለ ራሱ። ፍርሃቱን በደንብ አልለቀቀውም ነበር። ግን ሲፈራ ሲቸር የነገርከኝ ሁሉ እውነት ከሆነ ለአንተ ደስ ብሎኛል። ግን ከአንተ ምንም ነገር አልፈልግም። ብችል እባክህ ከቤቴም ከህይወቴም ውጣልኝ። በአንድም በሌላም የተሰጠህን ነፃነትህን አጣጥም። ዝም ብለህ እኔን ተወኝ አለው። እንግዳ ፍጥረቱም ካልክ ምን አድርጋለሁ? ብቻ አንድ ቀን ባስፈለግኩህ ኤዲላሮስ ና ብለህ መጥራት ብቻ ነው የሚጠበቅብህ። የትም ቢሆን እሰማሃለሁና ብሎት እያየው በጣሪያ በኩል ቀዳዳ ሲያስፈልገው ወጣ። ጥሎት ሄደ። ኤልያስ አንድ ቀን እርዳታ ፈልጎ የኤዲላሮስን ስም ይጠራ ይሆን? ጸሐፊና አቅራቢ ሰማር ነበርኩ። የማርኤል ትረካ ዩቲዩብ ቻናል ቤተሰብ መሆናችሁን አትርሱ። ለብዙ ሰው ይዳረስ ዘንድም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። በቀጣይ ሳምንት በሌላ ታሪክ እስከምንገናኝ ቸር ቆዩ።